ደግሞ 50% ከፍለው ቀሪውን 50% በብድር እየከፈሉና መኖር ከጀመሩ ደንበኞቻችን መካከል ቤት ለምቦሳ እንበላቸው። እሺ አቶ አስፋው እንዴት ነው ኑሮ? ተመቻችሁ ወይ? ምን አዲስ ነገር አለ? እስቲ አንዳንድ ነገር ይበሉ። አሪፍ ቤታችን በተባለው ጊዜ ተረከበን መኖር ጀምረናል። ድርጊቱም ባለው መሰረት ቃሉን አክብረዋል እና ልጆቻችን ይዘን መኖር ጀምረናል። በጣም ደስ ይላል። ተጨማሪ የሚነግሩን ነገር አለ? ምናልባት ስለ ሪልታ ሪል ስቴት ወይ ተጨማሪ እኔ ማለት የምችለው ምንድነው ከዚህ በፊት ቤቱ ስንገዛ የተገባልን ቃል ነበረ የሚጠቀሙበት የፊኒሽንግ ማቴሪያል ሁሉም ነገር ሳንተነት ያሳዩንና ሁሉም የተባለው ነገር በአካል አይተነዋል። ባሉን መሰረት ቤቱ ስለተረከብን እኛ በጣም ደስ ይላል እና ታማኝ ድርጊት ስለሆነ በዚህ አጋጣሚ የመረስ ወጣ በጣም እናመሰግናለን። እንዳያችሁት ደንበኞቻችን ቤታቸውን ተረክበው በዚህ መልኩ መኖር ጀምረዋል። እንደዚህ አይነት ኑሮ ጀምረዋል። በጣም የሚያስደስት ነው።